ሰላም ሰላም፣ እንዴት አላችሁ? ውድ የእስከዳር ዩቲዩብ ቻናል ቤተሰቦች፣ ውድ የእስከዳር ዲዛይን ቤተሰቦች ልል ነበረ በቲክቶክ ለምጄ ማለት ነው። እና ዛሬ በዩቲዩብ መጥቻለሁ። ለመጀመሪያ ያክል ዛሬ 4 ዓመት ነው ዩቲዩብ የጀመርኩት። ግን ለምን እንደሆነ ባላቅም ለመስራት ዩቲዩብ ለመስራት በጣም ብዙ ጊዜ ወስዶብኛል። በጣም ብዙ ቦታዎች ቱር አድርጌያለሁ ለዩቲዩብ ብዬ ለመስራት አስቤ፣ ግን ዩቲዩብ ሳላካፍላችሁ ፋይሎቹ ሳልይዛቸው በደንብ ሳልቀርጽ ምናምን የቀረባቸው በጣም በርካታ ጊዜያቶች ነበሩ። በእንደዚህ 4 ዓመታት ውስጥ ያለኝ ሰብስክራይብ ራሱ በጣም ትንሽ ነው። እንደ 4 ዓመትነቱ ሳነፉኛለሁኝ። አሁን ግን ጀግኜ መጥቻለሁ። እናንተም ታጀግኑኛላችሁ። ሰብስክራይብ አድርጉ። ይህ ቪዲዮ የመጣላችሁ በሙሉ እውነት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ። በአክብሮት ነው የምጠይቃችሁ። አመሰግናለሁ ከወዲሁ ሰብስክራይብ ስለምታደርጉት፣ ተማመንባችኋለሁ። እንግዲህ እስከዳር አይቸው እባላለሁ። ሰዓሊና ዲዛይነር ነኝ። በዚህ ዩቲዩብ ቻናል ዘና ፈታ እንላለን፣ እንማማራለን። ስለ ስዕልም፣ ስለ ፋሽንም፣ ስለ ህይወትም፣ ስለተለያየ ነገር እናንተም ስለኔ ማወቅ የምትፈልጉት ካላችሁ ጠይቁ፣ ይመለስላችኋል። ለዛሬ ለመጀመሪያ ያክል ያሰብኳቸው ጥያቄዎች ራሴ ያወጣኋቸው ጥያቄዎች ናቸው። ራሴ መልሳቸዋል። ኔክስት ግን እናንተ ጠይቁኝ፣ እኔ መልስላችኋለሁ። አነስት በቅንነት ጠይቁ፣ በቅንነት እመልስላችኋለሁ። ቆንጆ ቆንጆ ጥያቄ፣ ቻሌንጅ የሚያደርግ ጥያቄ ጠይቁ። እንደመመለስ ወደኋላ አይደለም። እስከዳር ማንነት የሚለው እስከዳር አይቸው እባላለሁ። የተወለድኩት ጎጃም ነው። ይሄ ዘረኝነት እንዳይመስልብኝ ምናምን ብዬ ነው ይሄ ቦታ ምናምን ማልነግራችሁ። በቃ ኢትዮጵያዊ ነኝ። ወደ ፋሽኑ የገባሁት 5 ዓመት ሆኖኛል። በዚህ 5 ዓመት ውስጥ የነበሩኝን ቻሌንጆች እና ስኬቶችን አወራችኋለሁ በሌላ ቪዲዮ። ዛሬ የመታወቂያ ብቻ ነው ማወራችሁ። ፋሽን ዲዛይነር ለምን መሆን ፈለግሽ የሚል ጥያቄ ራስ ያወጣቻለሁ። ራስ ዩቲዩብ ቻናል አይታችሁ አታውቁም? እና መልሱ ምንድነው? ለምን ፈለግሽ? የልጅነት ፍላጎት ነበረ፣ የአርት ፍላጎት ነበረኝ። 5ኛ ክፍል 6ኛ ክፍል ሆኜ ጀምሮ ሚኒ ሚዲያ ላይ ይሳተፍ። ከዛ በፊት በቃ ዶክተርና ፓይለት ነው እሆናለሁ ከሚለው ውጪ ሁሉንም መሆን እፈልግ ነበር። ሯጭም ቢሆን ቴኳንዶም፣ ቮሊቦል ረጅም ነኝ ስለሆንኩኝ ቁመቴ በቃ ኳስ ተጫዋች ብትሆኝ ሲሉኝ፣ ሯጭ ብትሆኝ ሲሉኝ፣ ወታደር ብትሆኝ፣ አየር ኃይል ብትሆኝ፣ ሆስተስ ብትሆኝ ሲባል ሁሉንም ተመኝቻለሁ። እና ለመሆንም ደግሞ ሞክሬያለሁ። በተለይ ሯጭ ለመሆን እንትን ብዬ አውቃለሁኝ። በቃ ጉልበቴ አሁን ጠባሳ በጠባሳ ነው እየሄድኩኝ የምወድቅ እና ሁሉንም ሞክሬ ነበረ። ግን ከልጅነቴ ጀምሮ ይሄ ህንድ ፊልም እያየሁ ነው። የቀን ቅኝትን፣ የፍቅር እስከ መቃብርን ትረካ በሬዲዮ እየሰማሁኝ ብዙ ነገሮችን እነዚህ ጌጡ ተመስገን የሚያቀርባቸው ትረካዎች፣ እነዚህ ዶክመንተሪዎች ምናምን ይሰሩ ነበር። እነ ማህደር ምናምን በተለይ 120 ላይ የሚሰሩ እንትኖችን እከታተል ነበር እና ያ ተጽዕኖ አድርጎብኝ ወደ አርቱ ገብቻለሁ። ማስታወቂያ ላይ እነ ሙሉዓለም እነ ሰራዊትን ሳይ ከፍ እያልኩ ስመጣ እነ ታምሩ ብርሃኑ ድምጻቸው በጣም ነበር የሚገርመኝና ማስታወቂያ እነ መሰረት መብራት ማስታወቂያ መስራት ምናምን ፈልግ ነበር፣ ያምረኝ ነበር። እና ያ አርቱ ውስጥ እንደምገባ
አውቀው ነበር እና 11ኛ ክፍል ሲሆን ሚኒ ሚዲያውን ሙሉ በሙሉ ተቆጣጠርኩት። ሀና ማርያም የምትባል የሰፈሬ ልጅና ጓደኛ የክላስ ሚቴም ነበረች። ከእሷ ጋር ሆነን ክላስ መግቢያና መውጫ ሰዓት እንደገና የረፍት ሰዓት ላይ ሚኒ ሚዲያውን እሷና እኔ በደንብ እንሰራበት ነበረ እና ያኔ ደግሞ የቁንጅና ውድድሮችን እወዳደር ነበረ። መወዳደር ጀመርኩ ማለት ነው። ሚስ HIV፣ ሚስ ጎጃም፣ ሚስ አልማ አንደኛ፣ ሁለተኛ፣ ሶስተኛ የወጣሁባቸው ውድድሮች ናቸው። በቃ የሌለ እንትን ያልኩበት ጊዜ ነበረ። በጣም ልጅነትም ጊዜውም ደስ የሚል ነበረ እና ያኔ ወደ አርቱ አይነት እና ተሳብኩ ማለት ነው እና ህልሜ በቃ እንደዛ ነበረ። 12ኛ ክፍል ስሆን ደግሞ እነዚህ መጽሔቶች ነበሩ ታውቃላችሁ፣ ቃል ኪዳን፣ ጽጌረዳ ምናምን የሚባሉ መጽሔቶች። ኢቢኤስ ቲቪም ደግሞ የመጀመሪያው የቲቪ ቻናል ነበር በዛ ሰዓት ከኢቲቪ ውጪ የነበረ ቻናል ነው እና እዛ ጋር የሚተላለፉ አንዳንድ የፋሽን ምናምን ነገሮችን አይ ነበር እና ወደ ፋሽኑ ተሳብኩ ያኔ ማለት ነው። በቃ 12ኛ ክፍል ሁኜ ፍላጎቴን እንትን አልኩት። ይሄ የልጅነት የነበረው ይሄ ነው አንዱን ያዝ አንዱን ለቀቅ ምናምን በሐሳብ የነበረው ቆመ እዛ ጋር። በቃ ፋሽን ዲዛይነር ነው መሆን የሚለው ማለት ነው። ከዛ ምንድን ነበር ህልሜ የነበረው? ዩኒቨርሲቲ መግባት 12ኛ ክፍል ነኝ። ዩኒቨርሲቲ መግባት፣ ሚስ ዩኒቨርሲቲ መሆን፣ ሚስ ኢትዮጵያ፣ ሚስ ወርልድ መሆን በቃ ህልሜ ነበረ። ሆናለሁ። ማስታወቂያ ስሰራ፣ ፊልም ስሰራ፣ የሙዚቃ ክሊፕ ስሰራ ምናምን በቃ ጨርሻለሁ። እንትሬን ምለብሳቸውን ራሴ ዲዛይን ያደረኩ ምለብሳቸውን ምናምን በቃ ድሪም ማድረግ ነበር ነው። ግን በመሀል አልሆነም ማለት ነው እና የፋሽን ዲዛይን ፍላጎቴ ከዚህ ነው የመጣው ማለት ነው። መቼ ጀመርሽ? ራሴ ነኝ የጠየቅ። መቼ ጀመርሽ ለሚለው የዛሬ 5 ዓመት አልኳችሁ። ዩኒቨርሲቲ መግባት አልቻልኩም እና ከዛ ህይወት እሷ በፈለገችው መንገድ ነው የወሰደችኝ። እኔ በምፈልገው ባሰብኩት ድሪም ባረኩት አይደለም ህይወት ለካ የምንሄደው እሷ ባሰበችልን መንገድ ነው የምትወስደና እኔ ለረጅም ዓመታት በተለያዩ ሙያዎች ውስጥ ቆየሁኝ፣ የተለያየ ስራ ስሰራ። ከዛ ግን የዛሬ 5 ዓመት ወደዚህ ሙያ ገባሁ ማለት ነው። ስገባ አንድ ወዳጄ ለመጀመሪያ ጊዜ ህልምሽ ምንድን ነው? እንደዚህ እንደ ጓደኞቼ ጋር እንደዚህ ሳወራ ጽሁፍ እጽፋለሁኝ፣ ድርሰቶችን፣ ግጥሞችን ምናምንና በቃ አርቲስት እንደምሆን ምናምን እላቸዋለሁ፣ ነግራቸዋለሁ። ፋሽን ዲዛይነር መሆን እንደምፈልግ ምናምን ነግራቸው ነበር እንጂ ከዛ ውጭ ለቤተሰቦችም ሌላም ሰው ብዙ ሰው አያውቅም ምን እንደምፈልግ ማለት ነው። እና እንደዚህም ተብዬ ተጠይቄ አላውቅም። ምንድነው ህልምሽ? ምንድነው ምን መሆን ትፈልጊያለሽ ለወደፊቱ ተብዬ ተጠይቄ አላውቅም። እና ለመጀመሪያ ጊዜ ጠየቀኝ። እኔ ፋሽን ዲዛይነር መሆን እፈልጋለሁ አልኩት ማለት ነው። እውነት አለኝ። አዎ። ከዛ ምንድን ያስፈልግሻል? መማር። ስንት ነው ክፍያው? የት ነው ተማሪው? እዚህ ነው መማረው። ክፍያውም እንደዚህ ነው። እሺ ተማሪ ተብዬ ተከፈለልኝ፣ ተማርኩ ማለት ነው። ከዛ አስቀጥሎ ትንሽ ጊዜ በተቀጠረ የሰራው ከዚህ ከተማርኩ ማለት እየሰራው ነው የተማርኩት የነበረው እና ምንድነው አሁንስ በቃ ማሽን ገዝቼ ወደ ስራው መግባት አለብኝ። ስንት ነው ማሽን የሚገዛው? የልብስ ስፌት ማሽን ይሄን ያክል ብር አከልኝ። እግዚአብሔር ይባርከውና ሁሌም አነሳዋለሁ፣ ሁሌም አመሰግነዋለሁ። ምክንያቱም ጅማሬ ነው። እሱን ፈጣሪ ነው ያላከው። በእርግጥ አውቃለሁኝ። ሁሉም እሱ እግዚአብሔር አይመጣም፣ በሰው ነው ሊያደርግላችሁ ሲፈልግ በሰው ነው የሚያደርግላችሁ እና እሱን ላከው። እሱም እንደመላክ ሆኖ መጥቶ
ህይወቴን ወደምፈልግበት አቅጣጫ መራልኝ ማለት ነው። ከዛ በኋላ በቃ እስከዳር ዲዛይን ተመሰረተ ጀመርኩኝ። ራናይል ሆቴል ባህር ዳር ጋር ተከራይቼ እንደ ጊፍት ሾፕም እንደ ባህላዊ ልብስ መሸጫም አድርጌ ከፈትኩኝ። ኮቪድ የገባበት ጊዜ ስለነበረ 2013 ማለት ነው። ስራ አልነበረም። ያለኝን ገንዘብ ጭርስ አረኩና የቤት ኪራይ መክፈል ሲያቅተኝ ወደ ገበያ ማዕከሎች ስጠይቅ በጣም ርካሽ ናቸው። እኔ እዛ ጋ እኮ በውድ ነበረ ስከፍል የነበረው። አንዳንዴ አለማወቅና ጠይቀው እሱ እንደዚህ አይነት ነገሮችን አወራችኋለሁ በሌላ ቪዲዮ፣ ምን ማድረግ እንዳለባችሁ ከኔ ተሞክሮ። በተለይ አሁን ፋሽን ዲዛይነር መሆን ለምትፈልጉ ወይም ለሆናችሁ ጅማሮ ላይ ላላችሁ ሰዎች ከኔ ስህተቶች እናንተ እኔ ያለፍኩበት እንዳታልፉበት አስተምራችኋለሁ፣ እነግራችኋለሁ። ዞሮ ምንድነው ለዛሬ እዚህ ጋር እናውቃና የዛሬ 5 ዓመት እንደ ጊፍት ሾፕም እንደ ባህላዊ ልብስ መሸጫ አድርጌ በአንዳንድ በጎጃም አበበ የሚባል ወይም ደግሞ ጎጃም አዘነ ነው የሚባለው፣ በዛ ጨርቅ ጀመርኩ ማለት ነው። እና ወደዚህ ሙያ የልጅነት ህልሜን ለመኖር ጀመርኩ ማለት ነው። ይህን ይመስላል አጀማመሬ። ከዛ በኋላ ያሉትን በየክፍል እንትን ያልኩኝ እነግራችኋለሁኝ። ለዛሬ እዚህ ጋር ይበቃናል። ሰላም ቆዩኝ። አመሰግናችኋለሁ ስለሰማችሁኝ። ኤዲት ምናምን እንደዚህ አይነት ነገሮችን ቀስ በቀስ እየተማርኩ ነው። ዩቲዩቡን እየተማርኩ ነው። ሰብስክራይብ በማድረግ ቤተሰብ ሁኑኝ። አመሰግናችኋለሁ። እወዳችኋለሁ። መልካም ጊዜ ይሆንላችሁ። ካሜራው በዚህ በኩል ነው። እዚህ ጋር እኔ ራሴን እያየሁ ነው የማወራው። የኔ ቆንጆ እኔ በቃ ቻው። መልካም ጊዜ ይሆንላችሁ።